ስልኬን በምታዩት መልኩ በአንድ እጅ ኦፕሬት እንዲደረግ አድርጌዋለሁ ማለት ነው። እንደምታዩት ነው ሁሉን ነገር በአንድ እጅ መቆጣጠር እችላለሁ በአንድ ጣቴ ማለት ነው። እንደዚህ ቀንሼ ምናምን አፕሊኬሽኖቹ ሁሉን ነገር መደወል ፈልግ የትም ቦታ መግባት ፈልግ በአንድ ጣቴ ብቻ ማለትም በአንድ እጅ ይዤ ሁሉን ነገር እንትን ማለት እችላለሁ ማለት ነው። ይሄ ምንድነው እጃችሁ ስራ ይዞ ሊሆን ይችላል እጃችሁ በዚህኛው ግን ስልክ ማንሳት ፈልጋችሁ ወይም አፕሊኬሽን ምናምን መንካት ግዴታ ሁለት እጃችሁ የሚያስፈልግበት ይሆናል ማለት ነው። እንደዚህ ግን ዋን ሃንድድ አደረጋችሁት ሁሉን ነገር በአንድ እጃችሁ መቆጣጠር ትችላላችሁ ማለት ነው። እሱም እንዴት እንደሆነ አሳያችኋለሁ። ከዛም በተጨማሪ ደግሞ ምንድነው ይሄኛውን በቀኝ እጃችሁ ከሆነ የፈለጋችሁ እቺ ነካ ስታደርጉ ወደ ቀኝ በቃ በቀኛችሁ ብቻ መቆጣጠር ትችላላችሁ ማለት ነው። በግራችሁ ብቻ ከሆነ በግራችሁ እንደዚህ እንደገና ደግሞ በላይ ከፍ እንዲል ከፈለጋችሁ እኛው ይዛችሁ ወደ ላይ ጎተት ስታደርጉት እንደዚህ ከፍ ይልላችኋል ማለት ነው። ስለዚህ በዚህ መሰረት እየተቆጣጠራችሁ በምትፈልጉት ነገር እንትን ማለት ትችላላችሁ ማለት ነው። እሱ ለማድረግ ደግሞ በጣም ቀላል ነው። እቺን ዳብል ክሊክ ማድረግ ነው። ለመመለስ ዳብል ክሊክ ታደርጉታላችሁ። ወደ ዋና አንድ ለማድረግ ደግሞ ለምሳሌ እኛውን ዳብል ክሊክ ታደርጉና በዚህ በስነ ስርዓት እንደዚህ ወደምትፈልጉት ነገር ማድረግ ትችላላችሁ ማለት ነው። እሱም እንዴት እንደሆነ አሳያችኋለሁ ማለት ነው። ዳብል ክሊክ እናድርግና እንመልሰው። መልሼዋለሁ ማለት ነው። የስልካችን ሴቲንግ እንሄዳለን። ይሄ በምታዩት መልኩ የስልካችን ሴቲንግ ሄድ ነው ማለት ነው። ስክሮል አፕ ታደርጉና አድቫንስ ፊቸርስ የሚለውን እንነካለን። እሱን አንዴ ከነካን በኋላ ይሄው 100 ሞድ የሚል አለ። እሱ ኦፍ ስለሆነ ነው ከእናንተ የማይሰራው ማለት ነው። እሱን ኦን አድርጉት። ስለዚህ ይሰራላችኋል ማለት ነው። ይመቻችሁ።